አብዛኛው ሰው አዲስ አበባ ትራፊክ፣ ጫጫታ፣ ህንፃ ብቻ ትመስለዋለች። ነገር ግን ዛሬ እኔ አንድ ቦታ ልፈልግ ነው። ኦልሞስት ማንም የማያወራለት ቦታ። እስቲ አገኘው ይሆን? አብራችሁን ቆዩ። እንግዲህ በጣም አሪፍ የተባሉ ቦታዎች ሁል ጊዜ ጎግል ላይ ብቻ አይገኙም። ድብቅና በቃ የሚያያቸውን ሰው ጎብኚያቸውን በመጠባበቅ ላይ ያሉ ናቸው። ወደ መዳረሻችን ፍለጋ እየሄድን እዚህ መንገዳችን ላይ እንደዚህ የሚያምር አንድ ጅምር ቤተክርስቲያን ህንፃ አየን። እንዴት ያምራል! በጣም ነው የሚያምረው። ሀገሩም እንደዚህ ገጠር ነው። እነዚህን ድንጋዮች ዋቸው። እንግዲህ ወንዝ አለ እዚህ ጋራ፣ ትንሽዬ ወንዝ አለች የገጠር የምትመስል። ተፈጥሮን እንደዚህ እያደነቀን ቺን ወንዝ አጭሯን ተሻግረን እናልፋለን ማለት ነው። ወደ መዳረሻችን እየደረስን ነው እና አካባቢው በጣም ደስ ይላል። ይሄንን ቦታ ብዙዎቻችሁ ያላያችሁት ካላችሁ እንድታዩት ነው። በጣም የሚገርም ቦታ ነው። የትም ከከተማ መውጣት አያስፈልግም። እዚቹ አዲስ አበባ ላይ ማለት ነው። ይሄው አየሩ እንደምታዩት አዲስ አበባ ዳር ነው ያለ ነው። አረንጓዴ ነው። በአቅሙ ተራራም አለው። እንደዚህ ነፋሻማ ነው። አረንጓዴውን ሲያዩት እንዴት ደስ እንደሚል ማለት ነው። እና እችን ወንዝ ተሻግረን አሁን ወደ ምንሄድበት ቦታ ላይ ሀይድን ወደ ተሰወረ ቦታ ደርሰናል። ይህም ቦታ እንግዲህ እዩት እና በጣም ቢገርም ቦታ ነው። አስቡት እንግዲህ እዚህ ላይ ለጸሎት ብሎ እዚህ ትንሽ እንኳን መቀመጥ እዚህ ቦታ በጣም አንድ ትልቅ ገዳም ነው አዲስ አበባ ጫፍ ላይ ያለ እና በጣም የሚገርም ነው። የዋሻ ቤተክርስቲያን ነው። ረጃጅም መንገድ ያላቸው የውስጥ ለውስጥ ዋሻዎች አሉ። አሁን የምገኘው ከአንዱ ዋሻ ውስጥ በዛ መሀል ነው። እንግዲህ ይሄ ገዳም በጣም ጥንታዊ ገዳም ነው። አዲስ አበባ ጫፍ ላይ የሚገኝ። በዚህ መስመር ወደዛ ስትሄዱ ክፍት ነው። እስቲ መንገዱ ወስደኝ ይሆን ልሞክረው። እንደምታዩት ጨለማ ነው። በጣም ነው የሚያስፈራው። ጫፍ ላይ እንግዲህ ደርሻለሁ። እንደምታዩት ወደ ብርሃን አለ እዚህ ጋር ሳይ። ወደዛ በኩል የጸበል ቦታ ነው አሉ። መደዳው ውስጥ ለውስጥ ወደ ዋሻ ሄዳል። የዋሻ ጸበል ቦታ አይተናናቅም። ይህ እንግዲህ እንደዚህም አለው። ብዙ የጸበል ቦታዎች አሉ። ጸበል ቦታው እንዳለ ዋሻ ነው። እዚህ ጋር ሌላ ቤተ መቅደስ እንደዚህ አይተናል። በቃ እኔ የጠበቅኩትም እንደዚህ ነበረ። ልክ የጠበቅኩትን ያገኘሁት እና በጣም ጸጥታው ደስ ይላል። ጫጫታው፣ ይሄ ግርግሩ፣ ምኑ ነገር ሁሉ በቃ ቻው ተሰናብቷል። አሁን እዚህ ጋር ሲመጣ በጣም ረጋ ያለ ጸጥ ያለ ቦታ ነው። በጣም ደስ ይላል። መንፈሳዊ እንትንን የሚያድስ ቦታ ነው። እንደገና በጣም ትልቅ ፏፏቴ ያለው እነዚህ እዚህ ስትመጡ የምታዩት ከዋሻዎቹ በተጨማሪ ልክ እንደዚህ አይነት ምንድነው ውሃ አለ። ውሃው ራሱ ይገርማቸዋል። በዋሻ ውስጥ ነው አልፎ የሚመጣው፣ ዋሻ ውስጥ ማለት ነው። እንደገና እንደዚህ ለሱባኤ የተዘጋጁ ከፍ ያሉ የሱባኤ ቦታ ዋሻዎች አሉ። በመሰላል የሚወጡ የውሃው ድምጽ ነው የሚሰማችሁ። ውሃው ሲወርድ ፏፏቴ አለ። በመሃሉ ወንዝ ያልፋል። ይሄ ቦታ ወንዝ ትንሽዬ ወንዝ ታልፋለች እና በዚህ በምታዩት ዋሻ ውስጥ ነው አልፎ ውሃው የሚሄደው። ትልቅ ገዳም ነው። እንደገና የምታዩት በቃ የተፈጥሮን ነገር ነው የምታዩት እና ጫጫታ የለ፣ ግርግር የለ። በጣም ሰላም ቦታ ነው።
እና ዛሬ የሄድኩበት በጣም ያገኘሁት እንደጠበኩት ነው። ይሄን ገምቼ ነበር እንደዚህ አይነት ነገር እንደማይ። ያው የሄድን የነበረው የእመቤታችን ሱባኤ ነሐሴ 16 የመግቢያው ሊገባ ነገ ሆኖ ዋዜማ ነው የሚባለው ዋዜማው ላይ ነበር የሄድነው። እና እንደዚህ ትምህርት ሱባኤ የሚገቡ ሰዎች ተሰብስበው እንደዚህ ትምህርት እየተሰጣቸው ነው ስለ ሱባኤው ምን ማድረግ እንዳለባቸው። ሱባኤው ነገ ይገባል እና መምህሩም እንደዚህ እያስተማሩ ነበረ። ብዙ ሰዎች አሉ እና በዚህች ጋልፋችሁ ነው እንደዚህ የምትገቡት። ይኸው እንዲህ ተቀምጠው ሱባኤውን ለመቀበል በጣም ተዘጋጅተው ነበረ። እና ይሄ ደግሞ ሌላ እንትን ነው፣ ደስ የሚል ነገር ነው። እኛም ትንሽ ተካፍለን ተምረናል። ይህ ቦታ እንግዲህ ዛሬ የሄድንበት ቤዛዊት ማርያም ገዳም ይባላል። አዲስ አበባ ጫፍ ቦሌ አራብሳ ነው የሚገኘው። እንደምታዩት የዋሻ ቤተክርስቲያን በዋሻ ገዳም ናት። ከቤዛዊት ማርያም ገዳም ውስጥ ቅዱስ አማኑኤል እንዲሁ አለ። ከላይ ከታች የእናታችን የድንግል ማርያም ገዳም አለ፣ ቤዛዊት ማርያም። እንደገና አቡነ አረጋዊ ገዳም አለ። ይሄው የምታዩት የአቡነ አረጋዊ ገዳም ነው። አቡነ አረጋዊ ጽላት የተገኘበት ፊት ለፊት የምታዩት ነው። ሁሉም ከዋሻ ውስጥ የወጡ ታቦታት ናቸው። ለረጅም ዓመታት ከጥንታዊ እንዳያችሁት ነበር። በጣም ያስፈራል። እንትን ውስጥ ጫካ ውስጥ ነው ማለት ዋሻ ውስጥ መሄድ በጣም ያስፈራ ነበር። እንግዲህ በጣም ጸጥታና ሰላም ያለበት የተረጋጋ በጣም የሚያረጋጋም ስፍራ ነው። እንግዲህ እዚህ ቦታ መታችሁ የማታውቁ ከሆነ በጣም መታችሁ ብታዩት በጣም ጥሩ ነው። የመጣችሁም ካላችሁ በጣም ደስ ይላል። እኔ በጣም ዛሬ ደስ ብሎናል እዚህ መምጣታችን። እኛ እንግዲህ ቀጣይ ደግሞ የት ልሄድ እንደዚህ በጣም የሚያረጋጋ አዲስ አበባ ላይ የሆነ የምታውቁት ቦታ አለ? ኮመንት ላይ አሳውቁኝ። ቻው።